የጀነራል ምግበይ አነጋጋሪ መግለጫና የህዝቡ ስቃይ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ በሀገራችን ሰሜናዊ ክፍል ዳግም የጦርነት ደመና እያጠላ መሆኑን የሚጠቁሙ መረጃዎችን ይዘንላችሁ ቀርበናል። ህወሓት ለጦርነት የሚያደርገው ዝግጅት ተጠናክሮ መቀጠሉን የሚያሳዩ በርካታ ክስተቶች እየታዩ ነው። ጦርነቱ የማይቀር ነው ወይስ የኃይል ሚዛን ፍለጋ? ጀነራል ምግበይ ስለ ድሮን የሰጡት መግለጫ ምን አንድምታ አለው? አብራችሁን ቆዩ። ሰሞኑ ጀነራል ምግበይ በሰጡት ቃለ መጠይቅ ላይ ያነሱት ነጥብ በብዙዎች ዘንድ አነጋጋሪ ሆነዋል። ጀነራሉ የድሮን ጥቃትን ለመመከት የሚያስችል ጸረ ድሮን መሳሪያ ታጥቀናል ማለታቸው ቡድኑ ወደ ሙሉ ወታደራዊ ዝግጅት መግባቱን የሚያረጋግጥ ነው ተብሏል። ይህ መግለጫ ዝም ብሎ የተወረወረ ቃል አይደለም። ይልቁንም ደግሞ ወደ ግጭት ለመግባት ያለውን ቁርጠኝነትና ወታደራዊ አቅምን ለማሳየት ሙከራ እንደሆነ ተንታኞች ይናገራሉ። ጦርነቱ አይቀሬ መሆኑን የሚያሳዩ ወታደራዊ ስልጠናዎችና የትጥቅ ዝግጅቶችም በስፋት እየስተዋሉ ይገኛሉ። ነገር ግን እውነታው ከዚህ የተለየ እጅግ አሳዛኝ ነው። የትግራይ ህዝብ ካለፈው ጦርነት ጠባሳ ገና አላገገመም። ግማሹ ህዝብ በከፋ ረሃብ እያለቀ ባለበት፣ ግማሹ ደግሞ በየሜዳውና በየመጠለያ ካምፑ ሰብአዊ ክብሩ ተዋርዶ ባለበት ሁኔታ ዳግም የጦርነት ነጋሪት መጎሰብ ምን ይባላል? ህዝቡ መሰረታዊ ፍላጎቱን እንኳን ማሟላት ባልቻለበት፣ ህፃናት በምግብ እጥረት በሚረግፉበት በዚህ ወቅት በቢሊዮን የሚቆጠር ገንዘብ ለጦርነት ዝግጅት ማዋል የህዝብን ስቃይ ካለመረዳት የሚመጣ የመጨረሻ ጠላትነት ነው የሚሉ ድምፆች እየበረከቱ ነው። ጦርነት ሞት፣ መፈናቀልና ውድመት መሆኑን ካለፈው ጥቂት ዓመታት መማር ይገባ ነበር። ህዝቡን ከረሃብና ከመጠለያ ስቃይ ማውጣት ሲገባ ወደ ሌላ እልቂት መግፋት የታሪክ ተጠያቂነትን ያስከትላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የጀነራል ምግበይ ንግግርና እየተደረገ ያለው የጦርነት ዝግጅት በትግራይ ህዝብ ላይ ምን አይነት አደጋ ይዞ ይመጣል? አስተያየታችሁን በኮመንት አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።